ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃ ይዤ ቀርብ ያለው። የመካከለኛው ምስራቅ ቀጠና በጦርነት እየታመሰ ነው። ይህንን ተከትሎ ታዲያ ከጦርነቱ በኋላ በአስቸጋሪ ሁኔታ ውስጥ ያሉ የመካከለኛው ምስራቅ ሀገራት ኢኮኖሚያቸው በከፍተኛ ሊደቅ ይችላል፣ ባለሀብቶችም ቱሪስቶችም ሊርቋቸው ይችላሉ በሚል በከፍተኛ ሁኔታ እየተነገረ ይገኛል። ለመሆኑ የበረሃ ገነት የምትባለው የቱሪስቶችና የቢሊዮነሮች ከተማ የሆነችው ዱባይ አሁን በምን ሁኔታ ላይ ትገኛለች? ከጦርነቱ በኋላስ በምን ሁኔታ ልትቀጥል ትችላለች? በሚለው ጉዳይ ቢቢሲ የተለያዩ በከተማዋ የሚኖሩ እንዲሁም ባለሀብቶችና የቀጠናውን ፖለቲካ ጠንቅቀው የሚያውቁ ተንታኞችን አነጋግሮ ሰፊ ዘገባ ይዞ ወጥቷል። በርካታ ኢትዮጵያውያንን ጨምሮ የተለያዩ የአፍሪካ፣ የእስያና የአውሮፓና የአሜሪካ ባለሀብቶችና እንዲሁም ሰራተኞች መኖሪያ የሆነችው ዱባይ ለመሆኑ አሁን ምን አይነት ፈተና እየገጠማት ነው? ከጦርነቱ በኋላስ ምን ሊሆን ይችላል? ተንታኞች እንደሚሉት በኢራን ቀጣይ ዕጣ ፈንታ ላይ የሚወሰን ነው ብለውታል። ኢራን የምትዳከም ከሆነና የኢራን መንግስት ስልጣን የሚለቅ ከሆነ አሊያም ደግሞ የኢራን መንግስት ባለበት ተጽዕኖ ተገዳድሮ መቆየት ከቻለና ከጦርነቱ በኋላ ተደራድሮ በስልጣኑ የሚቀጥል ከሆነ ለኤምሬትስ 2 ትርጉም አለው። ለመሆኑ የኢራን መንግስት ከተዳከመና ከወደቀ ወይም የኢራን መንግስት ታቅሎ ከቀጠለ በዱባይ የሚፈጠር 2 ነገር አለ ይላሉ ተንታኞች። ምን ሊሆን ይችላል? በዝርዝር የማስደምጣችሁ ይሆናል። የዱባይን ጉዳይ ዝርዝሩን እንከታተለው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ትዘንጉ። በርከት ያሉ ዘገባዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ ምልክት ወይም ኖቲፊኬሽን ይደርሷቸዋል። ወደ ዝርዝር ዘገባው አለፍኩ። ዱባይ እንዴት ከረመች? ወደፊትስ እንዴት ትሆናለች? እንከታተለው። በቅድሚያም በመካከለኛው ምስራቅ በተቀሰቀሰው ጦርነት ዱባይ መነጋገሪያ የፊት ለፊት የጋዜጠኞች ርዕስ ሆናለች። በዱባይ ውበትና ሰላም ላይ ያጠላው የጦርነቱ ስጋት የውጭ ሀገራት ዜጎችን ሐሳብ እንዲቀይሩ ዱባይም ከፍተኛ የሆነ ፈተና ውስጥ እንድትገባ አያደርግም ወይ በሚል ሰፊ ትንታኔዎች እየተሰጡ ይገኛሉ። ቢቢሲ ዱባይ ከጦርነቱ በኋላ ምን ልትመስል እንደምትችል አሁንም ያለችበትን ሁኔታ አስመልክቶ ሰፊ ዘገባ አውጥቷል። ቢቢሲ ዘገባውን የጀመረው አንዲት በተባበሩት አረብ ኤምሬት ነዋሪ የሆነችን ስቴፋኒ ቤከር የተባለችን ሴት በማስተዋወቅ ነው። ስቴፋኒ ቤከር ከጓደኞቿ ጋር በዱባይ ውስጥ በዘንባባ ቅርጽ በተሰራው ሰው ሰራሽ ደሴት ላይ ከሚገኙ ቅንጡ ሆቴሎችና የባህር ዳርቻ መዝናኛዎች አንዱ በሆነው በፓልም ጁሜራ በሚገኝ የመዝናኛ ስፍራ የልደት በዓሏን እያከበረች ነበር ሲል ታሪኳን አጋርቶ ይጀምራል። ነገር ግን እርሷና ጓደኞቿ ወደ ሌላ በአቅራቢያ ወደሚገኝ ቦታ ለመሄድ ወደ ውጪ ሲወጡ ጥርት ባለው የዱባይ ሌሊት ሰማይ ላይ ያልተለመደ ነገር ተመለከቱ። ከጥቂት ደቂቃዎች በኋላ እርሷና ጓደኞቿ ከቆሙበት ማዶ መንገድ ተሻግሮ የሚገኘው ፌርሞንት ሆቴል
ከባድ የድሮን ጥቃት ደርሶበት ስብርባሪዎቹም ከባለ 5 ኮከብ ሆቴል ላይ መውደቅ እንደጀመሩ ያስረዳል። ለቢቢሲም ስትናገር ሁላችንም ፈርተን ነበር ትላለች። እንደዚህ አይነት ነገር ዱባይ ላይ ማየት ፈጽሞ ያልተጠበቀ ነበር። ከአንድ ዓመት በፊት ወደ ከተማዋ የመጣችው ብሪታንያዊቷ የሪል ስቴት አማካሪ ስቴፋኒ ቤከር ዱባይን ሁልጊዜም በቀጠናው ውስጥ ካሉት እጅግ አስተማማኝ ቦታዎች አንዱ አድርጋ ትመለከታት እንደነበር ትገልጻለች። ሆኖም ግን ከኢራን ግጭት ጋር በተያያዘ ለ2 ሳምንታት የሚሳኤልና የድሮን ጥቃት ከተፈጸመባት በኋላ ለቆ የመሄድ ምንም አይነት እቅድ እንደሌላት አስረድታ ስለ ዱባይ ማስረዳት ትገልጥላለች። ሁኔታውን ዱባይ የያዘችበት መንገድ የበለጠ ደህንነት እንዲሰማ ያደርጋል ባይናት። ዱባይ ከተለያዩ ሀገራት የመጡ በሚሊዮን የሚቆጠሩ የውጭ ሀገራት ዜጎች መኖሪያ ናት ያለው ቢቢሲ ከአጠቃላዩ ነዋሪ መካከል የውጭ ሀገር ዜጎች ከሀገሬው በከፍተኛ መጠን ይበልጣሉ። የኤምሬትስ ዜጎች ከጠቅላላው ሕዝብ ብዛት 10 በመቶ ብቻ እንደሆኑ ገልጿል። ከተማዋ ለ10 ዓመታት ሰላሙ በሚዋዥቀው ቀጠና ውስጥ የመረጋጋትና የደህንነት ተምሳሌት ሆና ቆይታ ነበር ያለ ሲሆን ሰማይን ለመቧጠጥ የሚንጠራሩ መስታወት የደራረቡ ህንፃዎቿ ከቀረጥ ነፃ የሆነው ደሞዟና ለግል ደህንነት ያላቸው መልካም ስም በመካከለኛው ምስራቅ እያደገ የመጣ የንግድና የቱሪዝም ማዕከል እንድትሆን አስችሏት ነበር። ይህም የዱባይ ስም ደግሞ በመላው ዓለም የሚገኙ ምሁራንም ሆኑ ወዛደሮች ማቄን ጨርቄን ሳይሉ መጥተው የተሻለ ህይወትን ለመገንባት የሚታትሩባት ከተማ አድርጓት ቆይቶ ነበር። በቅርብ ዓመታት ውስጥ ግጭቶች አብዛኛውን ቀጠናውን ክፍል መልኩን ቀይሮታል። ነገር ግን ዱባይ በአብዛኛው አልተነካችም። ያ ደግሞ አሁን ፈተና ውስጥ ወድቋል። የተባበሩት አረብ ኤሚሬትስ ባለስልጣናት እንደሚሉት ከሆነ የኢራን ጥቃቶች ከጀመሩበት ጊዜ አንስቶ ወደ ሀገሪቱ 285 የባላስቲክ ሚሳይሎች፣ 15 የክሩዝ ሚሳይሎችና 1567 ድሮኖች በመተኮሳቸውን የሀገሪቱ መከላከያ ከ90 በመቶ በላይ የሚሆኑትን ለማክሸፍ ሞክሬያለሁ ሲል በሰጠው መግለጫ መግለጹ ይታወቃል። ነገር ግን ስብርባሪዎች በዱባይ የተለያዩ አካባቢዎች ላይ ወድቀዋል። ከነዚህም ውስጥ ዋና ዋና የመኖሪያ አካባቢዎችና ከከተማዋ አየር ማረፊያ በቅርብ ርቀት የወደቁም ይገኙበታል። በበይነ መረብ ላይ የተለቀቁ ምስሎች ረዣዥም መኖሪያ ህንፃዎች፣ ቅንጡ ሆቴልና አውሮፕላን ማረፊያ ላይ የወደቁ ስብርባሪዎችን አሳይተዋል። እስካሁን ድረስ በተባበሩት አረብ ኤምሬትስ 6 ሰዎች ሲሞቱ 141 ሰዎች ደግሞ ቆስለዋል ሲሉ የሀገሪቱ ባለስልጣናት ማመናቸው ይታወቃል። ቢቢሲ ከ20 በላይ የዱባይ ነዋሪዎችን ለዚሁ ዘገባ አነጋግሬያለሁ ያለ ሲሆን አንዳንዶቹ በዱባይ ለ10 ዓመታት የኖሩ ሲሆን ሌሎች ደግሞ በቅርቡ ወደ ከተማ እቅፍ የገቡ ናቸው። አብዛኞቹ በቅርብ ቀናት በደረሱ ጥቃቶች እንደተደናገጡ አልሸሸጉም። ነገር ግን ሁሉም ማለት ይቻላል አገሪቱን ለቆ የመውጣት እቅድ እንደሌላቸው ሲናገሩ ነው ያደመጥኩት ብሏል። በቤተሰቧ ንግድ ውስጥ የምትሰራውና ህይወቷን ሙሉ በሙሉ በዱባይ ላይ አድርጋ የኖረችው ኤቲ ባሲን እንዲህ አይነት ነገር ያየነው በታሪካችን ለመጀመሪያ ጊዜ ነው ትላለች። ዱባይ በሚያስደንቅ ሁኔታ ትልቅ ከተማ ነበረች። በሀገሪቱ ባለስልጣናትም ላይ እምነት ነበረን። ይህ ቤቴ ነው፣ አብሬያቸው ነው የምኖረው ስትል ታስረዳለች። ለአንዳንድ ነዋሪዎችም ያለፉትን 2 ሳምንታት አስጨናቂ ነበሩ። አዳም ካሎው ባለቤቱና 2 ትናንሽ ልጆቻቸው ከዩናይትድ ኪንግደም ወደ ዱባይ የመጡት በ2024 እንደነበር ጠቅሷል። በጦርነቱም የመጀመሪያ ጥቂት ቀናት ውስጥ ቤተሰቡ በአንድ ክፍል ውስጥ ተኝቶ ሳለ ነው በከተማዋ ዙሪያ ፍንዳታ የተሰማ። በወቅቱም ልጆቹ ከመስኮት አጠገብ ለመተኛት በጣም ፈርተው እንደነበረ ገልጿል። ባለስልጣናቱ እዚህ እንድንቆይ ደህንነት እንዲሰማን ለማድረግ በቂ ጥረት እያደረጉ ነው የሚገኙት፣ ነገር ግን መረጋጋት አይሰማንም ይላል ካለው። አክሎም ለቢቢሲ ጋዜጠኛ ሲናገር ስጋታችን ይህ እንደማይቀጥል በምንም እርግጠኛ አለመሆናችን ነው ይላል። የዱባይ ከትንሽ ባህረ ሰላጤ የወደብ ወደ ዓለም አቀፍ መዳረሻነት የተመነደገችው በግንኙነትና በሰላም ላይ ተመስርታ ነው። በሺዎች የሚቆጠሩ ዓለም አቀፍ መንገደኞችን የሚያስተናግደው የዱባይ ዓለም አቀፍ አየር ማረፊያ ባለፈው ዓመት ብቻ ወደ 90 ሚሊዮን የሚጠጉ ሰዎችን አመላልሷል። ግጭቱ ከጀመረበት ጊዜ አንስቶ በሺዎች የሚቆጠሩ በረራዎች ተሰርዘዋል። ይህም በቀጠናው ውስጥ በረራዎች ከሚበዙባቸው የጉዞ ማዕከላት ዋናዋ የሆነችውን ዱባይን ጭር እንድትል አድርጓታል ይላል ዘገባው። በቅርብ ቀናት ውስጥም የተወሰኑ
የተወሰኑ በረራዎች እንደገና ለመጀመር እየተሞከረ ሲሆን ኤምሬትስ የበረራ መርሃ ግብሯን በመቀነስ ወደ ቀደመው እንቅስቃሴ ቀስ በመቀስ ለመግባት እየሞከረች ነው ይላል። ዱባይ እንዲህ አይነት መስተጓጎል የሚገጥማት በአመት ውስጥ ለጎብኚዎች በተጨናነቀ ወቅት ሲሆን ኃይለኛው የበጋ ሙቀት ከመቀነሱና የጥቃት ጉዳቱ ግልጽ ከመሆኑ በፊት ነው። የተባበሩት አረብ ኤምሬትስ አሁን ላይ ከግጭቱ ቀጠና ለመራቅ የሚፈልጉ ሰዎች የቆረጡትን የበረራ ትኬትና የያዙትን የሆቴል ክፍል ሲሰርዙ እየተመለከተች ነው። በአንዳንድ የቅንጦት ሆቴሎች ውስጥ ያሉ ክፍሎች ከተለመደው ክፍያቸው በጣም ባነሰ ዋጋ አገልግሎት እየሰጡ ነው። እንዳለመታደል ሆኖ እስከ ግንቦት ወር ድረስ የተያዙ ክፍሎች ሙሉ በሙሉ ሲሰረዙ እያየን ነው ይላል የጌትስ ሆስፒታሊቲ መስራች ዋና ስራ አስፈጻሚ ዶክተር ናይም ማዳድ የመጣው ከአውስትራሊያ ሲሆን ላለፉት 2 አስርት ዓመታትም መኖሪያውን በዱባይ አድርጎ ኖሯል። የመጀመሪያው ሩብ ዓመት አጀማመር ካላማረን የቀረው ዓመት ያንን ለማካካስ ሩጫ ይሆንብናል ይላል። አሁን ላይ ነገሮች የተቀየሩ ይመስላል። ብዙ ጎብኚዎች በዱባይ ቅንጡ የአኗኗር ዘይቤ ነበር የሚሳቡት ሲል ያስረዳል። ተጽዕኖ ፈጣሪዎች በረጃጅም ፎቆች ላይ የተሰሩ የመዋኛ ገንዳዎችና ከባለ 5 ኮከብ ሆቴሎች ውጪ የቆሙ ቅንጡ ዘመናዊ መኪናዎችን እንዲሁም በግል የባህር ዳርቻዎች ላይ ፀሐይ የሚሞቁ ሰዎችን የሚያሳዩ ቪዲዮዎችም በስፋት ይጋራሉ። ነገር ግን ከዚያ ምስል በስተጀርባ ሌላ እውነት አለ ይላል ቢቢሲ በዘገባው። የከተማዋ እድሎችን በግልጽ ተቃርኖች የተሞሉ ናቸው በማለት ገልጾም በድረገጾች በመስታወትና በመብራት የተንቆጠቆጠችው ዱባይ ስትታይ ይህን ምጣኔ ሀብት ለመገንባት ላባቸውና ወዛቸውን የከፈሉ ስደተኞች አነስተኛ ተከፋይ ናቸው በማለት አስረድቶም መኖሪያቸውም ከከተማው ወጣ ብሎ በሚገኝ ስፍራ ነው ብሎታል። የተባበሩት አረብ ኤምሬትስ ሰራተኛ ኃይል በአብዛኛው የውጭ ዜጎች ናቸው በማለት አስረድቶም የደቡብ እስያ ዜጎች ብቻ በከተማዋ ውስጥ በፍጥነት እያደገ ካለው የህዝብ ቁጥር ከግማሽ በላይ እንደሚይዙ ያመለክታል። ለብዙዎች ጦርነቱ በዕለት ተዕለት ህይወታቸው ላይ ብዙም ለውጥ እስካሁን አላመጣም ያለ ሲሆን ከፓኪስታን የመጣው ለቢቢሲ ቃሉን የሰጠው ዴሊቨሪ የሚሰራው ሐምዛ በጦርነቱ የመጀመሪያ ቀናት ውስጥ ብዙ ሰዎች ቤት ውስጥ ስለቆዩ ትዕዛዞች መጨመራቸውንና እንዲሁም ለሱ ስራ እንዳደላለት ይናገራል። ፍንዳታ ስንሰማ ወይም ፍርስራሽ ሲወድቁ ስናይ የተወሰነ ፍርሃት አለብን የሚለው ሐምዛ እስካሁን ግን ስራ አላቆምኩም ይላል። በትውልድ ሀገሬ ያሉትን ቤተሰቦችም በእኔ ላይ የተደገፉ ናቸው። በፍርሃት ቤት ውስጥ የመቆየት ቅንጦት የለኝም። ከሚሳኤሉም ጋር ድብብቆሽ እየተጫወትኩ ስራዬን እየሰራው ነው ብሏል። የመብት ተሟጋቹም በባህረ ሰላጤው ውስጥ ባሉ አንዳንድ ዝቅተኛ ክፍያ የሚከፈልባቸው ሰራተኞች አያያዝና የኑሮ ሁኔታ ላይ ያላቸውን ስጋት ሲገልጹም ቆይተዋል። ሐምዛን ጨምሮ አብዛኞቹ ነዋሪዎች በዱባይ ለመቆየት ቢወስኑም በረራ ማግኘት የቻሉት ጥቂት የማይባሉ ሰዎች ግን ከተማዋን ለቀው ሄደዋል። ስሟ እንዳይጠቀስ የጠየቀች አንድ የአየር መንገድ ሰራተኛ በዚህ ሳምንት መጀመሪያ ላይ ወደ አውስትራሊያ ሜልበርን ወደ ሀገሯ ሄዳለች። በየቀኑ የማያቋርጥ ፍንዳታዎችን መስማት በጣም ያስጨንቅ ነበረ ትላለች። አሁን ወደ ሀገሬ መጥቼ ህይወቴን በተረጋጋ ሁኔታ መኖር ጀምሬያለሁ ስትል የመመለስ እቅድ እንዳላት ግን አልሸሸገችም። ብዙ ምዕራባውያን ሀገራት የኢሚግሬሽን ፖሊሲዎቻቸውን እያጠነከሩ ባሉበት በዚህ ወቅት ዱባይ የተለየ መንገድን ትከተላለች ስትል ታስረዳለች። ኤምሬትስ ራሷን ለዓለም አቀፍ ባለተሰጥኦዎች እንዲሁም ለሀብታሞች መስህብ አድርጋ አስቀምጣለች። ከኮቪድ ወረርሽኝ ወዲህም በርካታ ሚሊዮነሮች ወደ ከተማዋ ተመው ነበር ስትል ታስረዳለች። ቀደም ሲል በዱባይ ውስጥ ዓለም አቀፍ ሚዲያዎችና የህግ አስከባሪ ኤጀንሲዎች የሚያደርጓቸው ምርመራዎችም አንዳንድ በተደራጁ የወንጀል ድርጊቶች የሚጠረጠሩ ሰዎች በዱባይ እንደሚከትሙ አጉልተው ቢያሳዩም ከቅርብ ዓመታት ወዲህ ግን በተባበሩት አረብ ኤምሬትሶች እና በበርካታ ሀገራት መካከል ያለውን ግንኙነት በመጨመሩም ወንጀለኞቹ ተላልፈው ተሰጥተዋል ብሏል። ለመሆኑ የዱባይ ወርቃማ ምስል አሁን ባለበት ሁኔታ ከጦርነቱ በኋላ ይቀጥላል ወይ የሚለው ነው ዋናው ጥያቄ። የከተማዋ ትልቁ መስህብ ሁልጊዜም ሁከት በነገሰበት ቀጠና ውስጥ ሆና የተረጋጋች እንደሆነች የሚያሳየው ምስል በመሆኑ ይህ ምን ያህል ይዘልቃል ወይስ አደጋ ላይ ነው የሚለውን ጥያቄ መልስ ያሻዋል የሚለው ቢቢሲ ስለተባበሩት አረብ ኤምሬትስ በሰፊው የጻፉት የመካከለኛው ምስራቅ የፖለቲካና የኢኮኖሚ ባለሙያ የሆኑት ክሪስቶፈር ዴቪድሰን እየተፈጸሙ
ያሉት ጥቃቶቹ የዱባይን ማራኪነት ለአጭር ጊዜ ያክል ሊያበላሹት እንደሚችሉ እሙን ነው በማለት ይገልጻሉ። ነገር ግን መሰረታዊ ነገሮች፣ መሰረተ ልማቶች፣ ደንብ፣ የአየር ሁኔታና መልክዓ ምድሩን አይለውጡትም በማለት ይገልጻሉ። በረጅም ጊዜ ውስጥም ማራኪነታቸው ሳይለወጥ ለመቆየት የሚያስችላቸው አንዳንድ ነገሮች አሉ ይላሉ ባለስልጣናት። በየጊዜው ስለሚፈጸሙ ጥቃቶችና ስለደረሱ ጉዳቶች በፍጥነት በእጅ ስልክም መልእክቶችን በማድረሳቸው ከነዋሪዎችና ከቢዝነሶችም እምነት እየተጣለባቸው ነው በማለት ገልጸው ፕሬዝዳንት ሼህ መሐመድ ቢን ዛይድ ሀገሪቷ ለነዋሪዎቿ ጥበቃ እንደምታደርግ አረጋግጠዋል ይላሉ። የተባበሩት አረብ ኤምሬትስ ደህንነቷን አደጋ ላይ ለሚጥሉ በቀላሉ ለአደጋ የምትጋለጥ እንዳልሆነችም በመግለጽ እያስጠነቀቁ ነው በማለት ገልጸው የሀገሪቷ ከፍተኛ አመራሮችም በዱባይ መደበኛ ህይወት መቀጠሉን ለማሳየት በአደባባይ የህዝብ ፊት እየታዩ በመንገዶች ላይ ወክ በማድረግ በሞሎችም በስፋት ለመታየት እየሞከሩ ነው ብለዋል። ይሁን እንጂ በተባበሩት አረብ ኤምሬትስ ሀገሪቱን ወይም አመራሩን ዝቅ የሚያደርግ ወይም የሚተች ንግግር የሚከለከል ህግ በመኖሩ በዱባይ ትችትን የሚሰነዝር ሰው የለም በማለት ይገልጻል። በባለስልጣናት ስለ ግጭቱ ያልተረጋገጠ ምስል ማጋራት ከባድ ቅጣት ወይም እስራት ሊያስከትል እንደሚችል አስጠንቅቀዋል። ሐሙስ ዕለት የ60 ዓመት ብሪታንያዊ የኢራን ሚሳኤሎችን በከተማዋ ሰማይ ላይ ሲምዘገዘጉ የሚያሳይ እውነተኛ ምስል ከቀረጸ በኋላ ክስ ተመስርቶበታል። ለጥቂት ቀናት ባልተለመደ ሁኔታ ጸጥ ብለው የነበሩ የዱባይ ጎዳናዎች ዳግመኛ በሰዎች ተሞልተዋል ያሉ ሲሆን ተንታኞችም የፋርስ ባህረ ሰላጤ ጦርነት በዱባይና በተባበሩት አረብ ኤምሬትስ ላይ የሚኖረውን የረጅም ጊዜ ተጽዕኖ እንዴት ይቀጥላል የሚለው ላይ የተመሰረተ ነው ብለዋል። የጦርነቱ መጨረሻ ሁሉንም የሚወስን ነው በማለት ገልጸው ምናልባትም ኢራን አሜሪካ እንዳሰበችው የምትዳከም ከሆነ የተዳከመችው ኢራን ለዱባይ እድል ትከፍትላታለች ይላል። ነገር ግን አንድ አደጋ አለ። ይሄውም የኢራን ኃይሎች ከሚወርድባቸው የአሜሪካና የእስራኤል ጥቃት መትረፍ የሚችሉ ከሆነና ኢራን በአሁኑ አገዛዝ የምትቀጥል ከሆነ ግን ከባህረ ሰላጤው ጎረቤቶች ጋር ያለው ውጥረት በከፍተኛ ሁኔታ ተካሮ እንደሚቀጥል የሚያሳስቡት ተንታኞች ይህ ደግሞ ለዱባይ ከባድ ኪሳራ ነው ብለውታል። ያለው ሁኔታ አሳሳቢ ነው። ኢራን በዚሁ ታግ ላይ የምትቀጥል ከሆነ ባንኮች ወይም የፋይናንስ ተቋማትም እየተጎዱ በመሆኑ የንግዶችን ስሜት በከፍተኛ ሁኔታ ይጎዳል። ባለሀብቶችም በፍርሃት ከከተማዋ ይሸሻሉ በማለት ያስረዳሉ። ከዚያ በኋላም በዱባይ የሚገኙ ብዙ የፋይናንስ ድርጅቶች ሰራተኞቻቸውና ቢሮዎቻቸውን አሁን እያደረጉት እንዳለው ለቀው እንዲወጡ ያስገድዳቸዋል ብሏል። ዋነኛ የፋይናንስ ተቋማት የሚፈልጉት ነገር ሰላምና ሰላም ነው። ሰላም የሚያጡ ከሆነ መሸሻቸው አይቀርም። ይህ ደግሞ ለዱባይ የወደፊት ዕጣ ፈንታ አስቸጋሪ ተግዳሮት የሚደቅን ነው ብሎታል። ለጊዜው በዱባይ የሚኖሩ አብዛኞቹ ሰዎች ጠንቃቃ ቢመስሉም ተስፋ አላቸው ይላሉ። ከተማዋም ከዚህ በፊት ከ2008 የዓለም አቀፍ የገንዘብ ቀውስ ጀምሮ እስከ ኮቪድ ወረርሽኝ ድረስ ቀውሶችን ተቋቁማ በጥንካሬ ቀጥላለች። ዱባይ ሁልጊዜ በፍጥነት ታገግማለች የሚለው ማዳድ በበኩሉም ጽናት በተባበሩት አረብ ኤምሬትስ ደም ውስጥ ያለ ቅመም ነው ሲል አስረድቷል። ይሁን እንጂ ያሁኑም በሚሳኤል የታጀበ ከፍተኛ ፈተና በመሆኑ በኢራን መትረፍና አለመትረፍ ላይ የሚወሰን ነው የዱባይ ሰላም ብሎታል። የኢራን አገዛዝ የሚተርፍ ከሆነና ጦርነቱን ታግሎ መደራደር ከቻለና በስልጣኑ ላይ መቀጠል ከቻለ ለዱባይ አስፈሪ የጨለማ ጊዜ እንደሚመጣባት ተንታኞች እንደሚስማሙ ይገልጻል። ነገር ግን ባለው ሁኔታም ተዳክሞ የኢራን መንግስት ስልጣኑን ከለቀቀ ግን በእርግጥም ለተባበሩት አረብ ኤምሬትስም ሆነ በቀጠናው ለሚገኙ የገልፍ ሀገራት ዳግም የማንሰራራት እድል ሊኖራቸው እንደሚችልም አመልክቷል። ጦርነቱ አሁን የደቀነው ከፍተኛ የሆነ አስቸጋሪ ሁኔታ የተባበሩት አረብ ኤምሬትስ ለመቋቋም እየታተረች ነው ሲል ቢቢሲ ዘገባውን ደምድሟል። ክቡራን አድማጮች ለሰዓቱ ብታደምጡት ያልኩት አጭር መረጃ የሰማችሁት ነበር። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ